ጌም ነው። በዛሬው ቪዲዮአችን ተርፋ ወይኔ والله ትላንት ኢንተርኔት አልጠፋም። ያው ኧረ ቤተሰቦቼን አይቻቸው አንተ የሚገርሙ ሰዎች አይደሉ እንዴ? አራቱ እንዲህ ማዘር ብትል ጨዋታው ይገርማል። ማዘር ብትል ቡና ኧረ በስመ አብ አንተ ይገርመኝ። እንደዚህ አይነት ቤተሰብ ነው ለካ ያለኝ። እስከ ዛሬ አላማይኩ ኮኔክሽን መጥቷል እኮ ዛሬ መጥቷል ዛሬ ዛሬ ኢንተርኔት ተለቋል መሰለኝ። ይሰራል ዛሬ ተመልሼ እንደማገኛቸው ባለሙሉ ተስፋ አደርጋለሁ። አንዳንዴ መብራት ኃይሎች መብራቱን አጥፍት የቤተሰብ ጊዜ እንድናሳልፍ ምንድነው ሀሳብ ሁሌ ጭንቀት ወደድን ጠላን መቼም አይቀርም ሞት እስኪ ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁልኝ? ሁሉ ሰላም ሰላም፣ ፍቅር፣ ጤና ሁሉ ጊዜ እንደምንለው ለእናንተ ይሁን። አይሆንም ያሉት በታምሪ ደስ ይላል ፍቅር ሲሳምሪ ዛሬም እናንተን ፈታ ዘና ያደርጋል ብለን ያሰብናቸውን አስቂኝና አስገራሚ አነጋጋሪ ጉዳዮችን ይዘንላችሁ መተናል። የትም መሄድ አይቻልም። አድማቂው የነጣጦራ በሬና ባንቺ ላይ ያብራ ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች እኔ እዩ ነኝ። ሄር ኔም ኢዝ ባሚ። እንዴት ናችሁ ቤተሰብ? ሁሉ ሰላም፣ ሁሉ አማን? ሳምንታችሁ እንዴት ነበር? ዛሬም እንደተለመደው እናንተ ፈታ ዘና ለማድረግ መተናል። በደንብ ነው አብረን እንስቃው። መሄድ የለም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ግዴታ ነው። ብዙ ሰዓት የተፈጀበት ቪዲዮ ነው። 2 ሰዓት 3 ሰዓት ኤዲት ተደርጎ ያው ሰብስክራይብ ላይክ ሳያደርጉ መውጣት አይቻልም። በጣም ብዙ ለፋበት። ስለዛ ከእናንተ የምትጠበቀው ላይክ ሰብስክራይብ እያደረጋችሁ ቪዲዮ እንጀምር ነው። እርግጠኛ ነኝ ግዴታ ነው። ወደ ቪዲዮአችን እንገባለን። የመጀመሪያው ቪዲዮ የዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው። ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ። ነው የሚጮህ ሊበላኝ ነው እንዴ? ወንድሜ ና ብላና ነዛ ያንተ እስኪመጣ ነጭ አልወድም ስትል ሰምቻለሁ። አፍጥኙማ ቃሪያ በደንብ ይኑረው። ግማሹን እናስጠብሰው እንዴ? ያንተ እስኪመጣ የኔ ሲመጣ አንድ ላይ እንበላለን። የኔ ምርጥ ነው ወንድሜ። ያንተ እናስጠብሰው። አሪፍ ነው። የኔ ቀይ ስጋ ነው የሚመችሽ? ስጋ ተጠቅመን ያንተ ሽሮ ነው ቢቢ። እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ ምን ችግር የለውም። ያቺንም ብላት 1 ኪሎ ነው ያዝሽ። ዛሬ ቀናችን አበዳ። እንኳን ተዋወቅን። በእናትህ ያንተ ሲመጣ ያንተን ደግሞ በረምባስ መጣ እኮ ኮለል እያለ ምንድነው? ኧረ ኑ ራሱ ስጋ ቆይ ምንድነው? በእንጀራ ሰጠህ። ዋናው ጤና ነው። ምንድነው? አማ ሚጥሚጣውስ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይዘህ መጣው። ዋናው የለም ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው ምንድነው? አንተ ቲማቲም እዚህ መተስ ጀመር። ለምን ቲማቲም አዘብ ቲታነስ ታሱጊ ነው ቲታነስ ሁለተኛ ነው ይረዳዛ ና አንቺ ደግሞ ነው ሰጂ ወረዛ ይካወርጊውማ ታሪክ ታሱጊ ቄራዎች ከቄራዎች ጋር እንዳትጣላ። ይሄ ቀልድ ምን አስታውሰኝ መሰለሽ? የድሮ የደረጃና ሀይሌን ቀልድ አስታውሰኝ። እንየው እንብላ። አይ ይመጣል፣ አሁን ይመጣል። ማነህ ሞቅ አድርገው እንደ ትላንቱ የኔን እንብላ። ግዴላ አይ ይመጣል ስለሚመጣ ያንተ እስኪመጣ ትንሽ ለማን እንመሳሰል? አይ ችግር የለም። አይ ይመጣል። ይኸው በደንብ አድርጋችሁ ነው የምትሰሩልኝ። እንደ ትላንት ነው። ሞቅ ይበል። ኧረ እንብላ። ግድ የለም እስከዛ ይመጣል እኮ ያንተ ቢመጣም እንብላ። ምን አለ ብላ ትግደርደር። እሺ በቃ ሞቅ እንደ ትላንትና ሞቅ ይበል። እንብላ። እሺ ኦይ ያንተ እስኪመጣ ምን በላ ይሻል? ሱሳ
ይመጣል መምጣቱ አይቀርም። ፈጣሪ አይደል ይመጣል። ብላ የታባቱ ታዛቢ ሆነ ይኛው እያኛክ በገዛጁ ብላ ብሎ እያኛክ ግን ደንቅ ያንተና ሰለኝ ይምጣ ሞቅ በልና የኔ በቃ አምጣው በቃ አሁን ይምጣ ግድ ለማብረን ይምጣ ያንተ ማኪያቶ ነው እንዴ? አዎ ይመጣል ያልኳት ማን ከድሮ ቀልድ እኮ ወይ በቃ የእሱን በልቶ ማኪያቶ ሊገጣ ነው። እና እቺ አይዲያ ይነታኩር ከዚህ የተወሰደች ነች። የሆነ ነገሯ ከዚህ የተወሰደች ነች። ቀጣይ ቪዲዮ አጭር ወንድ መከራ። እኔ ኢንስታግራም ላይ ያየሁት ልጅ ራሱ በሆነ ደግሞ በጣም ቆንጆ ነው። ኢንስታግራም ውለታ አለብኝ። ቀሽት ልጅ አይደል እንዴ ጠብ ያረኩት። እንዴት ነህ? ሰላም ነሽ? አረፍ በያ። እንዴት ቆማ አታቅፈኝም? አፍራ ነው እንዴ? መቆሙ በኋላ ይደርሳል። ምን መሰለህ ማለት ነው ልክ አሁን ኢምፐርሰን መልክ ደስ ይላል፣ ግን ማለት ነው አጭር መስላኝ ተጨንቄ ነበር። ሲጀመር እኔ አጭር ወንድ ዴት ማድረግ አልፈልግም። ከዚህ በፊት ዴት ያደረኳቸው ልጅ ማለት ነው 2 ሜትር ከ40 ሜትር 4 ሜትር ከ30 ሜትር አንደኛውማ ጭራሽ ማለት ነው 3 ሜትር ከ75.2 ሜትር ነበረ። What I want to say is አምጣው ማለት አታነሳለኝ ወደ ደግ አራዳጅ አጭር ነህ? አጭር አይደለሁም። አጭር ነህ? አጭር አይደለሁም እንዴ? እስቲ ና ቁመት እንለካካ። ወንድ ልጅ ተበላ። ነግሬሽ ነበረ ረጅም ነኝ ብዬሻለሁ። አንተ ቶሎ ወረድ እንጂ። አይ የሶሻል ሚዲያ ዘመን በቃ አልተቻለም። ሴት ረጅም ሴት የሚወድ ከሆነ ከወገብ በላይ ታያላችሁ። እዛ ስትደርሱ መከራ እና በደንቡ በጥንቃቄ ትጀናጀኑ። አልተጠቃቸው በጥንቃቄ ማንነቷን ቤተሰቧን እስከ ቀማየቱ ምናምን ሙሉ ፎቶ ከነ ጥፍሩን ሳይቀር አስልኪሽ እንዳስፈልጋል። ጓደኝነት እኮ መስዋዕትነት ምን እሺ እኔ ሌለ ቆየ እኮ ተበናታ አትጨቃጭቀኝ። እኔ ለራስ ይረቡኛል እኮ በቃ እንብላ። ስንት አለ አንተ ጋር? እኔ ጋር 200 ብር አለ እንብላ። እኔ ጋር 10 ብር አለ። አንተ ጋር ስንት አለ? እኔ ጋር 5 ብር አለ። አይ አገኘው ሁለት ምንድነው? እባክህ ፍራንክ እያደረኩ ነው። እኔ ለዘጭ ይያለሁ። አረ ሰክስ በእናትህ አሁን ይረቡኛል ስትል ነበር እንዴ? የለም ቀልድ አታውቅም። የቆየሁት ራስ በላ እኔ ጎረድ ዶሮዋን ሁላ አስደብሬያት ነው የወጣሁት። አሩስቶን ትቼው እያልኩሽ። አረ ስጠንሻው 200 ብር ይዛል። እኛ እንብላበት። ምን አለኝ ከየት አምጥቼ ይሰጣል? አረ በእናትህ አሁን 200 ብር ይዛል ስትል ነበር እኮ። እባክህ አንተ ምን አታፍርም እንዴ? ሁሌ በእኔ ብር ልትበላ ነው እንዴ? የሁለታችሁን አጋጭታችሁ ለውዝ ብሉበት ከፈለክ። እኛ ጓደኞች አይደለ ብንበላበት ምን ችግር አለ? አምጥቶን እዘኔ አባት አይደለም እቀልብ። አንተ ደግሞ ሁሌ 5 ብር ይዘህ አንተ 5 ብር ያለው ቡና የሚለቅመው ሰውዬ የድሮ 10 ብር ላይ ያለችዋን ሴትዮ አግብቶ አሁን ያውኑ 10 ብር ላይ 4ቱ ልጆች የሱ ናቸው። አንተ ግን ዛሬ አንድ ያስቆ ምንድነው? አረ በእናትህ ጓደኝነት እኮ መስዋዕትነት እኮ ነው። መስዋዕትነት ነው እኮ ሞትልሃለሁ እንጂ አይን እያየ በእኔ ብር ስትበላ ቆሚያ ላይ ሙለት እኮ። ታዲያ ትጨፍናለህ፣ እኛ ስንበላ ምን ችግር አለው? እንዴ ትጨፍናለህ ወይ? ማዘርን አስፈቅጃት ልምጣ 2 ግሪሳ አባቴ ሊበላ እንዲኮ ነው እንዲህ ጀለሳሞች ማለት አንድ ችጋራም ቺስታ አለ፣ አንድ ደግሞ ያለው አለ፣ አንድ ደግሞ አንዳንድ የሚኖረው አንዳንድ የማይኖረው ጀለሳ አለ። ስለዚህ ሁሌ በቃ ያለው ልጅ ይጎዳል። ሁሌ ያለው ልጅ እስከ መቼ? አይ በቃ ባላንስ መሆን አለበት። እያዋጣችሁ እኩል ምን ውስጥ ነው የገባሁት? እናታችሁን ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ ብርሃን። አረ ጫማሽን ሰሪው ይድፋሽ በእናትህ።
ስለወላድ አንቺ ነሽ እንዴ እንደው ጀመራችሁ ብር ልታስመታኝ ነው እንዴ አንተ መገላለጥኝ ምንድነው እንደዚህ ከመጀመሩ አይራብ ክፉ ነው እንደም አሪያ ጓደኛም እዛ ጋር ፈንዲሻ ሲበላን ያገኘሁት እርቦኛል ፈንዲሻ በላ አሰርቶብኛል አረ እሱን ያሰራብኝ ነው ሲል ነበር በደላ ነገር በፍየል አሰርቶብኝ ነው አንተ ምን እንደሰራበት በመርፌ ነበር አሁን ወስፌ ነው ማሰቃበት ባለፈው የሆነ ቲክቶክ ጀምሬያለሁ ምናምን ብለሽ ነበር ምንድነው ወንድሜ ለስራ ነው የወጣሁት ቲክቶክ እንዴት አደረግከው ሱቅ ላይ መተህ ትቆማለህ ቲክቶክ በቃ ፎሎወሩ እየወረደ ነው ታውቃለህ ከኔ ተብሮ የሞረደ እስቲ በቃ እሺ ልርዳሽ እስቲ አካውንት ንገረኝ አካውንት እስካም ማድረግ ትችላለሽ ዘረብናቴ ቲክቶክ ነው ያልከው አረ በእናትህ ወንድሜ ለስራ ነው የወጣሁት እዚህ ጋር ሱቅ ላይ መተህ ትቆማለህ ቲክቶክ ወረደብኝ አንተ ያልኩህ እኮ ነው ያኔ 8000 የሩም ማን ነው ብቻ ዞር ያሞንዲ አረ በእናትህ ጫማዬን ላስተካክል እኮ ወደ ሰቢት ሄዳ አታስርም እንዴ ስንት ሰፈር እያለ እዚህ መተህ ለመስረቅ አልመቻል አይደል እሺ ድች ዘሰጀልሽ ነው ሰፈር አይደል አረ ከለማኝ የተለመናለ ለማኝ የውስጤን ማን ነገረ ሰርቶ መብላት ባይቻል አልጋ ዛሬ አየር የለም እናቴ ተም ዘንድሮ ኑሮ ውጭ ያስወጣል ደግሞ ዘምኗል በቴሌብር ጀምሯል ልመና በተለያዩ አማራጮች መክፈል ትችላላችሁ ስካን እያደረጋችሁ በቲክቶክም ተጀምሯል ያው ልመና እኮ ነው የቲክቶክም ጊፍት ምናምን ልመና ነው ባይዘው ውጭ ማንጠፍ ነው ከይቀር የሰሙ ነው አንድ ቀን ኢንተርኔት ቢጠፋ ህዝብ ትላንት ኢንተርኔት አልጠፋም ያው አረ ቤተሰቦቼን አይቻቸው የሚገርሙ ሰዎች አይደሉ እንዴ አራቱ እንዲ ፋዘር ብትል ጫዋታው ግርማሙ ማዘር ብትል ቡና አንተ ነገረኝ እንደዚህ አይነት ቤተሰብ ነው ለካ ያለኝ እስከ ዛሬ አላማይ ኮኔክሽን መጥቷል እኮ ዛሬ መጥቷል ዛሬ ዛሬ ኢንተርኔት ተለቋል መሰለኝ ይሰራል ዛሬ ተመልሼ እንደማገኛቸው ባለሙሉ ተስፋ አደርጋለሁ ያው ዘንድሮ ዘመን ልጅ እንግዲህ ከቤተሰብ ጋር እኮ ግንኙነት አቁሟል በጣም ተራርቋልና በቃ ኮኔክሽን ሲጠፋ ነው ስልክ ላይ እና ቤተሰቦቻችን በጣም ደስ የሚሉ ሰዎች ናቸው ማዘር ቡናዋ ፋዘር ጨዋታው ታሪክ ያኔ እንትና ሀዜ ሚኒሊክ ሲገባ ነው እንትና ሲገባ ነው በቃ እንደዛ ገባ ነው የሚያወሩት በቃ አንዳንዴ መብራት ኃይሎች መብራቱን አጥፉት ለቤተሰብ ጊዜ እንድናሳልፍ ግዴታ ነው አብራካ ሰላም ለነስ ማሚስቱ ልክስ ስለሆነች ያው እንዳይነሳባት እያልኩ እያዝናናት ስለሆነ ነው አደራችሁ የሚገርምሽ 94ኛ ዓመታችንን እናክብር ብለን አንበርበርሰሪ የሚሰራ ምናምን አለ አለች በ90 ዓመቷ ምን እንዳሰበች አላውቅም እስኪ በደንብ አድርጋችሁ አሳምራችሁ A few moments later እና መኪኖቹ ገቡ አሁን ስንት ኮንቴነር ገባ በቃ ተው መልሼ እደውልልሃለሁ ምንድነው አልጨረሽም እንዴት ዳሉ ይላል የኔ ሚስት እኮ ነው እኔ ጋር እኮ የመጣችውን እኮ ነው ያልኩሽ ይቻርለችም ናትናት ይቻርለችም ጭራሽ ሚስቴን አምጡ እኔ ጋር የመጣችውን አምጡልኝ እኔ ጋር የመጣችው ይቻርለችም ሚስቴን አምጡ ፖሊስ ልጠራ ነው አንቺ አይደለሽም ፖሊስ ልጠራ ነው አምጡልኝ ሚስቴን ሚስቴን ኤልዱ ሜካፕ አካዳሚ ይባላሉ ያስተምራሉ እንደዚህ ቆንጆ አድርገው መሰራት ለሚፈልጉ ሰዎችም ይሰራሉ ማለት ነው ይኸውልህ 30 ዓመት ያላነሰ እንደዚህ ደስ ብሎኛል እኮ በእውነት ገና የ60 ዓመት እኮ አትመስልም የ20 ዓመት ልጅ መሰለች እኔንም ስሪ ሜካፕ ኃይል ይኸውላችሁ አንደኛው ከባድ ነው ሚስጠፋችበት ሚስቷን አንቱ ታማኝ ነው እውነት ናቹራል ልኛ በናቹራል እሺ ተማሪዎች ዛሬ የምንማረው ቲቸር የሱሪ ዚፕ ተከፍቷል አንተ እንደዚህ ይባላል እንዴ ባለጌ ለሌላ ቀን ቢሮ ክፍት ነው የሚባለው እሺ ቲቸር A few moments later እሺ ተማሪዎች ባለፈው የተማርነውን የሚያስታውሰኛል ቲቸርዬ ቢሮ ተከፍቶ ዳይሬክተር ወጥቷል የዛሬ ዘመን አጥቁሳቸው
አይወጡን እኮ ነው። በደንብ በጥሩ አገላለጽ ነው የገለጸው። ጌም ነው ተርፋ ወይኔ والله اللي بودا بولي تونا كفر والله ዋኛል ከሳቁ ደግሞ ስቃሉና አቤት የክረምትሽን አዘጋጀሽ? አይ ገና ነኝ። አላዘጋጀሽ? አዎ ገና ነኝ። ገና ሸምቼ ነው ባቄላ። አንቺ አለሽ? እስቲ ለውጪ። ወደ ጉዲት በተና አድርጎ ነበር እሱ ቢሆንም ቆንጆ አይሮታልኛል። እስቲ ለውጪኝ። አዎ ሸጋ ነው ሲያምር። በምን ነው የምለውጥሽ? በሽምብራ በቃ አንቺ ሁለት ቦቦ ሽምብራ እኔ አንድ ቦቦ እንዴ ምን ነው አላበዛሽውም እንዴ? አይ ባይራ በጣም ጤፍ መሰለሽ እንዴ? ኧረ ተይ። አይ እንደዛ አይሆንም። አይ እንደሱም አይሆንም እንዴ? አይ እንደዛ ከሆነ ምን አለ እንትሽ የክረምትሽን ቅይጥ ቀያየብሽ? አይ እሱም ገና ነው እንዴ? ገና ማዚያ አይደለም እንዴ ዛሬ? ክረምትና እንትን ድፍን ነው እናቴ ነው ነገሩ። ልክ ነህ። አይ እቀይጣለሁ ገና ነው። አዎ ይሄ በጣም የሚገርም በዓል ነው እንግዲህ። አይ ቆንጆ ነው ቆንጆ ነው። ከባሰብሽ እንትንሻለሁ። አይ ለውጪ ትንሽ ችግር የለውም። እንዴት ነው ካራክተሩ ነው በደንብ ነው ያስመሰሉት። ካራክተሩ አሁን ተስተታል አንደኛ ተደገጠራ አካባቢ ያለው ወደተሰብነ ይመስላል ግን እነሱ በጣም ላይ ሲያው ነው ይቀርፍ ልጁ ራሱ አክዛቱ አሁን ተቶታል። እንግዲህ ነው ወጥሻለሁ ምን ይደረጋል። ማዘርን ያስታውሰኝ ቀጣይ ቪዲዮ ስሚ ትሸታለህ ተይ እንጂ ምግብ ሽታ ምግቡ የሚሰራው ማን ነው? አንቺ የገማ ሽንኩርት ምን እግር ምን አረ ተጋደሉ እንዴ በላቸው ጎረቤት አየች በል እንዴ ሰላም ነው በል ስንዋደድ እኮ ምስኪን እኔ እኮ ግርማ ተፈራን ዘፈን እየዘፈነ ነው። አቤት እንዴት ይገርማል ቆንጂተሻል አምረሻል ምን ዋጋ አለው ይደንቃል አንዴ ከእጄ ወተጃ ፍቅር ነው ምን መስለው አይደል? አንዋረዋ ጎያለቀ ምጪ ታርፋለሽ ግን አይ ደስ ብሎኝ እንዴ ቀለ ጎረቤት እኮ እንትን አላሳዩ ጎረቤት ላይ ይሁንሽ እኛ ብዙ ጊዜ እኛ ማህበረሰብ እናስመስላለን። አቤት ቅጥቅጥ ያረጋትና ገበናቸው ውጪ ጻማልክ ማስ ሲጠሩ እንደኔ ዋደዱ ወላሂ ሚስቶች ይተይዛሉ። ቤት ሲገቡ ጠበልክ ማስ ሲመነሱ አንዱ ጃምቡ ይጠጡና ይጋብዛትና እንጂ ወደ ቤት ይላታል። እሱ ትንሽ አምሽቶ ሰክሮ ይመጣል ይቀጠቅጣታል። እንዴ ነው በቃ ታባታ ታው ግን ኧረ ታው ወንዶች አይተባል ነገር ሆናል። ኧረ ቀርቶ እንደ አሁን ዘመን አትጣሉም አንትሪት ነው የሚያደርገው አትጣሉ። ሌላው ዴላን ፔጅ ኢትዮጵያ ገብቷል። በደንቡ አዲስ አበባን አስተዋውቋል። ስለዚህ አዶናይ ያው የአንበሳውን ድርሻ ተጫውቷል። ይሄ ነገር በጣም ማለት የውጭ ቱሪስቶችን ለወሳት በጣም አሪፍ በጣም ኢትዮጵያ ለባስ ነገር ባህላችንን በጣም ለውሰዩት ነገር ነበር። በጣም አሪፍ ነውና ያው ለደስቲንጆ መንግስትም አስተዋጽኦ እያደረገ ነው ይመስለኛል። አዶናይ ከመንግስት ጋር እየሰራ ነው ይመስለኛል። ምን አቃሽው የህዝብ ግንኙነት ኃላፊ ለምን አታደርጉትም? በጣም ነበር ኢትዮጵያን ሲያስተዋውቅ ለምን እንደ የሆነ ነገር አሰጡትም ስልጣን እዛ እንትን ውስጥ ይሄ ምንድነው የሚባለው? በቃ የስቶም ጋር ምክር ቤት ውስጥ ላይ እዛ አንድ እዛ ጋር የሆነች በአሁኑ ስልጫ ግን አዶናይ መወዳደር ነበረበት። አዎ እንደ ሀሳብ እችላለሁ እኔ ሁሌም እችላለሁ እኔ እንደውም ሞራል ነው የሆነኝ እውነት የሆነ መቀመጫ ቦታ አይጣም እንኳን አዶናይ ካሙዙም ተወዳድሯል። ጉድ እኔ ይመስለኛል በቃ ፖለቲካውን ሊያከራክረው ነው። ሰላም ጋይስ፣ አሁን የምንገኘው ወንጪ ነው። ተመልከቱት እንዴት እንደሚያምር ናፒ በደንብ አድርገህ እስኪ ያሳያቸው። ጋይስ የሚገርም ቡና ተዘጋጅቶልናል። ቡና ሴሬሞኒ
ነው ሚስቱ እንዴ ደስ እንደምትል በቃ ሁለቱ ናቸው። በቃ ይሁን ማታበዛ ሴት ሶሻል ሚዲያ ማትወድ ሴት ግን ከሱ ጀርባ በቃ አለች። ከኔ ካሜራማን ነው እንጂ ጀነራት እውነት ነው የሚያየው ነበር። በጣም ደስ የምትል ሴት የሌላ ፔጅ ውስጥ ቤት አባቱ ያምራል። እንደዚህ ውብ ሀገር ነው ያለ እንዴ አይነት ድንቅ ስፍራ እኮ ነው ያለው። ማለት ነው የሰው አጽም አለ። ሂውመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንቲኒስ ነበር right there I thought that was a wood. What? This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ አንተ ጥፍሩ ለራሱ አለ። አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ I don't think እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? That's real? That's real. That's a mummy. Which is laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. Man is more tired. You're gonna sit. የዛሬ ቪዲዮአችን ይሄን ይመስላል። ያው ዘና ፈታ እንዳላችሁ እናደርጋለን። ቀጣይ በአዲስ አሪፍ ቪዲዮ እንወጣለን። እናንተ ሜንሽን አድርጉ፣ እኛም ሰብስክራይብ ያድርጉን። ከተለያየ ቦታ አሪፍ ቪዲዮ እናመጣላችኋለን። እስከዛው በነበሩት ቪዲዮዎች እየተዝናናችሁ እዚህ ጋር አንድ ሁለት ቪዲዮዎች አስቀምጥላችኋለሁ ከዚህ በፊት የተሰሩትን። እናንተ ሰብስክራይብ ላይክ እያደረጋችሁ ቤተሰቡን ላይክ አድርጉ። ወዳችኋለን። መልካም ጊዜ። በልዬ አሞራ እንዳይበላኝ እኔ ላንቺ ብዬ